እየሰራ በስሙ ልሸቀጥበት አይደል? 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ በጣም ባዶ ናችሁ። ባዶ 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 ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ላይ። ይሄን አልቀበለው። ኦርቶዶክስን ተፋቱ። ኦርቶዶክስን በጥላቻ ላይ እኔ ብዙ ሴቶች እግዚአብሔር ምስክሬ ከጴንጤ ቸርች የቀሩት እንቁርቲን ጨምሮ ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። ኦል ኦፍ ኢት ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ ሙሉ ጉዳችሁ በሌብነት የታወቀ ነው። በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደሄድከው ልጅ ይባረክ ልጅን አልነካ። በክርስቶስ መንገድ ሄደ እንኳን ወልደዋል እንዴ? ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብኳት መጀመሪያ ኮት ከቤት ነው የሚጀምረው። ቤት መስሎኝ ክርስትና ቤት መስሎኝ ክርስትና መኖር መስሎኝ ኦርቶዶክስ ነው የሚቀመው የሚያጨሰው አልክ እንዴ? እኔ በሽሽቅ ውስጥ ስለነበርኩ ነው። እኔን ስለሚናገሩኝ አጥቢያ ሰጣለሁ። ባንንም ከእናንተ ይባሳለ እንዴ? በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ እንዴ? ሴት ሲያተራምስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ በሞተ ሰው ላይ አትዘባበቱ። በሞተ ሰው ላይ አትዘባበት። እስላም ሞንክ ጴንጤ አትዘባበት። እስላም ሲሞት ኦርቶዶክስ አክብራለች። አልቅሳ እኩል እንደ ሀገር አልቅሳ ቀብራለች። ሾርት ሚሞሪ አይደለሁም። ሀጂ ሙፍቲ ሲሞቱ ኦርቶዶክስ አብራ አልቅሳ ቀብራለች። አንድ አንድ ጴንጤ ምንም ነገር ያለ የለ። እንደ ሀገር የሀገር ዋርካን ስትቀብር ኦርቶዶክስ በሃይማኖታቸው እንዳለ ጌታ ይጠይቃቸው። ለምን በጅኒ ቁልቋል አያምኑ? ጌታ ይጠይቀሱ። ኦርቶዶክስ ግን አንድ ሰው ሲሞት በቃ አዝናለች እንጂ አልተዘባበተችም። የኦርቶዶክስ ልጅ ሲሞት ግን በስጋ ሲለይ ግን እስላምና ጴንጤ ሙድ ያዘ ነው። ሙድ አትይዝም። እኔ ኦርቶዶክስን ለመግፋት አይደለም ጴንጤ ሆንኩት። እኔ ክርስቶስ ስለበራልኝ ዲኖሚኔሽን ተበጣጥሶ ያለቀ እካክ አይደለ እንዴ ጴንጤ? የትኛው ናችሁ? አንደኛው ከአንደኛው እንኳን ተስማማላችሁ? ሙሉ ወንጌል ከአዲስ ኪዳን ጋር ተስማማላችሁ እንዴ? ከመሰረተ ክርስቶስ ጋር አንድ እምነት እንኳን አላችሁ እንዴ? እርስ በራስ የምትገፋፉ የምትባሉ አይደላችሁ እንዴ? የት ቦታ ነው በአንድነት የምታመልኩት እንዴ? እኔ እኮ አውቃችኋለሁ። በጣም እኮ ሳጠና የነበርኩ ሰው ነኝ። ሉተራውያን ከእናንተ ጋር ይስማማሉ እንዴ? ሉተር ማለት ትንሽ ኦርቶዶክስ ነው። እንደው ለስም ሉተር ተባለ እንጂ ሉተራውያን ጌታ ኢየሱስ ምስክሬ ኦርቶዶክስ ማለት ነው። ሲፋቅ ገድል የለውም። ከገድል ውጭ በታቦት ያምናሉ፣ በቅዱሳን አማላጅነት ያምናሉ፣ በድንግል ማርያም አማላጅነት ያምናሉ፣ በሁሉ ነገር ያምናሉ። ሉተራውያን ስለማታውቋቸው ነው። ሉተራውያን ይሻላሉ። ይዶን ኢቭን ነው። ኦርቶዶክስን ግን የቱ ነው ብለው ስለማይጠይቅ ስለሌላው ስለማይፈተፍት ኦርቶዶክስ ላይ ፊት እኔ ነኝ ያልክ እስላም ማን ነው? ስሙን አውሩት፣ ስሙን ጥሩልኝ። እስላምን በየጊዜው ንጽጽር የሚሰራው ስሙን ጥራልኝ። እኔ ነኝ ያልክ እስላም ማን ነው? ስሙ ጋር አጠገቡ ቁም። ማን ነው? የኦርቶዶክሱ ልጅ ማን ነው? እፎይ። እኔ ነኝ ያልክ እስላም ጉድ ተዘርግፎ ያልቅ። ሁሱ የምትባል ኩሳም በእስላም ስም ሸቅጠ ዛሬ እስላምን ባዶ ነው መከተል አልኩ። 72 ሴት ለማየት ነው ስትሪፕ ክለብ ያለ ነው የሚመስል ሰማይ ቤት አይደል እንዴ? ስለሱ አውራ፣ ሳትፈራ አውራ። አላህ ይወዳል ነብዩ ማምር ገለመሌ አትበል። መጨረሻ ላይ ሰማይ ቤት
72 ሴት ለመሸጎር ነው። አለቀ። የምድሩ 4 አልበቃህም፣ ሰማይ ቤት 72 ለመሸጎር ነው። ይሄን ለማምለክ ነው የምገባው። በአናት ተተከል ወሬኛ ነብዩ መሐመድ ካልተከተል እሱን ከተናገር ከገላለሁ ሄድና እዛ ኑሮውን ያስፈራራ ወጅባራ። በጣም አበዛችሁት፣ ቅጣጣችሁ፣ ቅጥ ያጣችሁ ሰዎች ናችሁ። በጉልበት ላይ የተመሰረተ ማንነት ነው ያላችሁ። ማስተማር አትችሉም፣ መምከር አትችሉም። በኦርቶዶክስ ጥላቻ ላይ ትሸቅጣላችሁ። ስለዚህ ወንድም ኤርምያስ መሆናችሁ ማናችሁም ጴንጤዎች ከዘማርያም ጋር ቀጠሮ ሰጥቷቸዋል። በምትፈልጉት ጉዳይ ላይ እንነጋገር ብለዋቸዋል። ልብ የላችሁም። ለምን አታውቁትም? ወንጌልን ለምን ጊዜያችሁን የምታቃጥሉት? ገድል እያነበባችሁ ነው። ገድል ላይ ስትውል ክርስቶስን እየረሳው ትሄዳለህ። ሞር ገድልን እየዘከራችሁት ነው የምትውሉ ቀኑን ሙሉ። እኔ ጌታ ኢየሱስ ምስክሬ ኦርቶዶክስ ሆኜ ገድልን አላውቅም። ስንቶቻችሁ ናችሁ ገድል የምታውቁት? ኦርቶዶክስ ናችሁ? የትኛው ኦርቶዶክስ ልጅ ነው ገድልን የሚያውቀው? ጥሩ ሰው ናቸው ይባላል። በቃ ጥሩ ናቸው፣ ቅዱሳን ናቸው ነው። ከዛ የተለየ ነገር የለውም። ኦርቶዶክስ ልክ አንብቦ ምን ብሎ ገድላትን ተረድቶ እንዴ ፓስተሮች ስንት ጉድ አይደል የሚዋሹት? ስንት ጉድ አደባባይ አይደል የሚዋሹት? በቅድስና ያሉ እኮ ፓስተሮች በጣም ጥቂቶች ናቸው። ጥቂት በጣት እንኳን ከዚህ ጣት 10 አይሞሉ እውነተኛ ፓስተሮች፣ እውነተኛ ፓስተሮች። እንደ እናንተ ፓስተሮች ከሞት አስነሳን እያሉ ይሰክሱ የለ እንዴ በየቀኑ? የውጭውን ብትል ኢትዮጵያ ብትል ከሞት አስነስቻለሁ፣ ግን ቪዲዮ የለም። በቪዲዮን ካለ ደግሞ ድራማ ስትሰሩበት ነው ያለው። ጌታ ኢየሱስ ይቅር ይበላችሁ። አውሬዎች ናችሁ። እንዳልክ ማለት እውነቴን ነው። አንደኛ የበታችነት ስሜት አለብህ፣ በጣም የበታችነት ስሜት አለብህ። ላስታውሳችሁ ብዬ ነው። ኢየሱስ ያድናል። ማን ይበሽቃል? በኢየሱስ የሚበሽቅ ኦርቶዶክስ አለ እንዴ? እኔ ግራ የሚገባኝ ነገር የሚበሽቅ አለ? ለማብሸቅ እንጂ አፍቅረኸው ወደኸው ለሱ የምትኖረው አይደለም። ላስታውሳችሁ ብዬ ነው። ጴንጤዎች ኢየሱስ ያድናል። አልኖርከው። ልጅን አሳድግ መጀመሪያ። ልጅህ አብራት የተኛትን ሴት አግባት፣ እውነተኛ ክርስትና ከሆነ። ሜሎስ የምወደው ወንድሜ ነው። ያቺ ጴንጤ ሚስቱ ይቺ አብራ ያለችው ምንድን ነው ያሉት? እኔ ቺታ አርጎ ቢመጣ አቀበለዋለሁ ያለች ሴት በምን ተጣሉ? በምን ተጣሉ? ለወሬ፣ ለአፍ፣ ለማስመሰል። ኮንሰርት መሰሩ ለገንዘብ፣ ጌታን ለማምለክ አይደለም። ብዙ ቦታ ላይ ኮንሰርት መሰሩት ለገንዘባችሁ፣ ኢየሱስን ለማምለክ አይደለም። መንገድ ላይ የምትጮሁት አብዛኛዎቻችሁ ያንን ካላደረግ ጴንጤነት ልክ አይደለም ትባላል። ሂድና ስበክ እውነት ከሆነ ተብለ ነው የምትባል። እስቲ ስለ እስልምና ትተነፍሳለህ እንዴ ጴንጤ ተባልክ? በጭባጫ እኔ እስላምንም በለው ኦርቶዶክስ በለው ጴንጤ በለው በአናቱ ዘቀዝቀዋል። ማን አባቱን ልፈራ? የሚያኖረኝ እግዚአብሔር እንጂ የሚያኖረኝ ሌላ የለም። ሃይማኖት አያኖረኝም። በጣም ግን መበሻሸቂያ የሆነ የኦርቶዶክስ ልጆች አንድ አለመሆናችሁ ግን አሳፋሪዎች ናችሁ። ጌታ ኢየሱስ ምስክሬ፣ አሳፋሪ። በአርሲ ጉዳይ ላይ አሳፋሪ ናችሁ። ቤተ ክርስቲያን ስትገፋ አሳፋሪ ናችሁ። በምንም ነገር ላይ አንዱ ናችሁ። አታውቁ። በአንድ ማስተባብራት እኔ ነበርኩ። ወሽመጡን እየበጠስኩልህ ጸጥ ለጥ አደረግልህ ነበር። ወሬኛ ናችሁ፣ ውለታ ቢሶች ናችሁ። ግን እኔ ጌታ በርቶልኛል። ቢሆንም ግን የኦርቶዶክስ መገፋትን በዚህ ደረጃ እኔ አልደግፍም። አዎ ጴንጤ ደግሜ ልንገርህ፣ አንተ ቤተ መቅደሱ ውስጥ ነው ቡሽቲ የሚሰብከው። ልንገር ብዬ ነው፣ ምናልባት ከረሳችሁት። እሺ አንተ ቤት ነው ልምምዱ ያለው። ይሄ ልምምድ ምንም ችግር የሌለበት ጴንጤ ቤት ነው። የቡሽቲ ልምምድ ቡሽቲ ፓስተር ያለው አንተ ቤት ነው።
ፕራይቬት ጀት ገዝቶ 2-3 ፕራይቬት ጀት የሚዘርፈው አንተ ቤት ነው። ባለጌ መረን የበዛው አንተ ቤት ነው። ለግል ጥቅማችሁ እንጂ እውነተኛ ክርስቶስን የሚሉ በጣም ጥቂት ናቸው። በተለይ ቆንጆ ሴት መኖር አትችልም በጴንጤ ቤት። ጌታ ኢየሱስ ምስክሬ። ከቸርች ርቃ ነው ካለች፣ ከቸርች ርቃ ነው ወይ ደግሞ ሽማግሌ የሆነ ፓስተር ጋር ነው የምትሄደው። ይሄን ያህል ባለጌ ናቸው። ሽማግሌ የሆነ ፓስተር ከሆነ እዛ ሄዳ ታገለግላለች። ከዛ ውጭ አትሄድም። ቆንጆ ከሆነች ጴንጤ ሴት ጌታ ኢየሱስ ምስክሬ መሄድ አትችልም። ይሄን ቆንጆ ሴቶችም ታውቃላችሁ። መረን ባለጌዎች ናቸው። እና እዚህ መጥተ ኦርቶዶክስን 30 ጊዜ እየመጣችሁ አሁን ስለ ጥምቀት እንወይ። የኦርቶዶክስ ጥምቀት ምንድን ነው? ኦርቶዶክስ የምታጠምቀው ጥምቀቷ የሚከበረው በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጉ ይላል። የኢየሱስ ክርስቶስ መጠመቁን ማሳያ ነው ጥምቀት። ይሄንን ይቃወማሉ። ይሄንን ጥምቀት ይቃወማሉ። የጳውሎስ ጨርቅ ያድናል ይልሃል። የኢየሱስ ክርስቶስ በአብ በወልድ መንፈስ ቅዱስም መጠመቅ አይቻልም ይልሃል። ኦርቶዶክስ ስታደርገው የኢየሱስ ክርስቶስ ውልደትን ኦርቶዶክስ ስታደርገው ይቃወማል። በእኛ ልክ ነው ይልሃል። የነጮቹን ቀኑን እንኳን ምን እንደሆነ የማያውቁትን። ኧረ ጌታ ኢየሱስ ልቦና ይስጣችሁ። እንደዚህ ይሄ የእንዳልክን ስብስብ በሙሉ በኦርቶዶክስ ጥላቻ ያበደ ስለሆነ በጣም አዝኛለሁ። ሃይማኖት መከባበር ካላችሁ ተከባበሩ። የሞተ ሰውን ግን አትሸቅጡበት። እስላም ወጥተህ ልትደነፋ አትችልም። በሞተ ሰው አትችልም። እስላም ሰማይ ቤት 72 ሸርሙጣ ነው የሚቀርብልህ። ልትደነፋ አትችልም። እስላም እየነገርኩ ነው። እስላም የተባልክ ጠይቀ ሊዋሹ አይችሉም። 72 ሰማይ ቤት ከገባ በኋላ የምትፈልገውን አላህ ያደርግልሃል። አላህ የሚያሳይ ምን እንደሆነ ታውቃለህ? ለእስላም እግሩን ብቻ ነው የሚያሳይ። ሰማይ ቤት አታውቀው። እግሩም እንደሚያደርግ አላውቅም። ያላ እውነቱን ነው የምነግርህ። እግሩን ያሳያል። እግር ብላ ነው ሲፋቅ፣ ሌላ ነገር የለው። ከእግር ውጭ አታይም። ማንነቱን አታውቀው። 72 ሴት አልበቃ ካለ ጭማሪ ሌላ 100 ሴት ይሰጣል። በተለይ በምድር ላይ ጥሩ ነገር ሰርተህ ከሄድክ ሌላ ጭማሪ ይሰጣል። በሙሉ ካፊር አይደል የምትለው? ውስጣችሁን እኮ እናውቀዋለን። ካፊር 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 ነው ስትሉ የምትውለው የካደ አላህን የማይከተል ነው ስትል የምትውለው እንጂ በክብር እንኳን ክርስትናን አትጠሩም። እስላም በክብር ክርስትናን አይጠራውም። ካፊር ነው የሚል በጣም መርዞች ናቸው። ለመከባበር ብለን እንጂ ለመነጋገር ማናባም አይፈራ፣ ማንም አይፈራ። ጥጋባችሁ እንትን ካለ እፎይን እያመጣው እኔ ፔጅ ላይ ይዘረግፍላል። ጉድ አርፈ ተቀመጥ። የጴንጤን እኔ ያለው ኦርቶዶክስን ተፋታ፣ ክርስቶስን ስበክ። አም ግድ ውደ ክርስቶስ ይሰበክ አምፋ ደስተኛ ነኝ። ክርስቶስ የትም ቦታ ይሰበክ እኔ ደስተኛ። ኦርቶዶክስን ተፋታ። አልፋታ ብለህ እዛ ቤት የምትሰበሰብ ግን ጉድ ዶክመንት አለኝ። የእያንዳንድ ቀርብ ያውቃለሁ፣ ዘረግፈዋለሁ። ጉድህን ባዶ ከታለሁ። ክርስቶስን ስበክ፣ ክርስቶስን ባርክ። ጌታ ኢየሱስን አምነው የሚመጡ ወደ ክርስቶስ የሚመጡ ደስተኛ ነኝ። ከዛ ውጭ ኦርቶዶክስ ላይ እንፊት የምትል ካለ ከኔ ጋር ነው ጸበል። በቃችሁ። የሞተ ሰው እንኳን የማያዝኑበት ዘመን ላይ ደርሰናል። የሞተ ሰው በሞተ ሰው ፉክክር ይዛሉ። እስላም ሆኖ በሞተ ጴንጤ ሆኖ በሞተ ሁለትም ባናት ተተክ እካክ ጴንጤ መሆን ስሸረሙጥ ጴንጤነትስ ልክ ነው? ልክ ነው። ፓስተር ሆነ ዘማሪ ሆነ ስሸረሙጥስ ልክ ነው? ጴንጤ ስለሆንክ ብቻ ትድናለህ? ምን አይነት ትምህርት ነው የሚያስተምሯችሁ? ምን አይነት ትምህርት ነው ይሄ? የክርስቶስን ስራህን መምሰል ነው። በአፍ መጮ አይደለ። በተግባር ክርስቶስን መምሰል ነው። በተግባር ክርስቶስን መሆን ነው።
በፍቅር ነው ክርስቶስ የሚሰበከው። ኦርቶዶክስ ላይ ፊት 10 ዓመት ሙሉ ሰው አይሰለቸው። አሁን መዝሙር ብሎ ኪዳነ ምሕረት ናና የኔ ምናምን፣ አረ ብሽሽቅ ክርስቶስን ያስደስተዋል እንዴ? ለሱ ብላ አልዘመርከው። ኦርቶዶክስ በሽቆ ገብቶ ይሰድብብኛል ብለህ ነው። ማነው ስም? ማን የምትባለው? ማነው ስም? ትዝታው የምትለፈልፈው አይደል እንዴ? አይደለም ነው። አሁን ዝማሬዎች በሙሉ ኦርቶዶክስ ጋር የነበረውን ሪሚክስ አረከው። ለምን? ግጥም ጠፋ። ጌታን የምታመልክበት ግጥም ጠፋ። የለም በሙሉ ጴንጤ ወስዶታል። መዝሙር ላይ እያንዳንዳን ቃል ተዘምሯል። ከዛ ኪዳነ ምሕረት እናቴ ምና ተዘመረው። ኢየሱስ ኪዳነ ምሕረት እናቴ ናት ምናምን። እረ በጌታ በኢየሱስ ስም ብሽሽቅ ነው እንዴ? ሚሊኒየም አዳራሽ እንደ እውነት ለመናገር በዛ ጊዜ እኔ ኦርቶዶክስ ጋር ጓጓ ስለነበርኩኝ ዝም አልኩ እንጂ ኦርቶዶክስ ነው የሚመስል የነበረው። ዝግጅት በሙሉ ኦርቶዶክስ የናፈቀች ነው የምትመስለው። እውነቱን አንተ ልንገርህ እስኪ፣ አንድ ጴንጤ ነገር እዛ ላይ አለ? አንድ ጴንጤ ያመጣው ነገር አለ እዛ ቦታ ላይ ነው? ክርስቶስን አልሰበከውም፣ ተበሻሸክበት። ማብሸቅ ክርስቶስ አይደስትም እንዴ? ጴንጤ ተጠቅሞ አያውቅም። እውነቱን ልንገርህ፣ ለምን? የኦርቶዶክስ ስለሚመስለው ኃጢአት ይመስለው ነበረ። ሲያዩ ግን መጽሐፍ ቅዱሳዊ ነው። ግራ ተጋባ። ኦርቶዶክስን በንዴት ትሰድብና የእሷ ነገሮችን ስትጠቀም ግን ልክ ነው። ችግር አለባችሁ። በጣም 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 ጌታ ኢየሱስ ምስክሬ፣ ችግር አለባችሁ። ቅናትም ነው ጥላቻም ነው እንዴ? ወንድምና እህቶች እኮ ኦርቶዶክስ ናቸው። ሌላው ቢቀር እንዴ ቤተሰቦች አብዛኛው እኮ ኦርቶዶክስ ነው እንዴ። ኦርቶዶክስን ካልጠላ አይሆንልም እንዴ? እኔ የሚገርመኝ ስብከት የለም ኦርቶዶክስ ላይ እንዲህ ያላለ ስብከት የለም። ክርስቶስን ስበከው። ማን ከለከለ? ማን ነው የሚከለክል? ክርስቶስን በመስበክ እንዲህ ኦርቶዶክስ ሀገር ላይ ስላለ እንጂ እኮ ሙስሊም ሀገር ላይ እንደዚህ አንገትን ቀንጥሶ ነው የሚገላግል። መንገድ ላይ ብትጮህ ቢያይ እውነቴን ነው ነገር። እስላም ሀገር ላይ ሄደ ኢየሱስ ጌታ ነው ምናምን በጥሶ ይጥልሃል አትልም። ውሸታ። ኦርቶዶክስ ኢየሱስን ስለምታመልከው ምንም ደስ ነው የሚላል ለመብሸቅ እንጂ። አንዳንዶቻችሁን ተጠይቃችኋል። ሲጠይቋችሁ ኢየሱስ ክርስቶስ እንደሚያድን የቱ ጋር ነው የተጻፈው ሲባል ማውጣት እንኳን ጥቅስ እንኳን መጥቀስ አትችሉም። መንገድ ላይ መኪናውን ላይ እያስቆሙ ፌስቡክ ላይ አለ። መኪና አስቆማ እንደዚህ በመጽሐፍ ቅዱስ መኪናውን ፊት ለፊት እየሄደ ይቀባጥሩ ጀመረ። መጀመሪያ አለባበሳችሁን አስተካክሉ። ሴቶቹ ሴት ምሰሉ። ክብር የሚጀምረው ከዛ ተነስቶ ነው። ጌታ ኢየሱስ ምስክር፣ ክብር የሚጀምረው ከዛ የተነሳ ነው። ስትታዩ ክርስቲያን ምሰሉ። የባርሌዲ መስለሽ ክርስቲያን ነኝ አትበይ ባለጌ። የባርሌዲ መዝሙር እንኳን ስትዘምሩ ጥፍራችሁ፣ ዊጋችሁ፣ ኩላችሁን፣ ሜካፓችሁን ተቀብታችሁ ነው መዝሙር እንኳን የምትዘምሩት። በራሳችሁ ውበት እንኳን የማትቆሩ ናችሁ። ወራዳ ለጌታ ነው እንደዛ የተቆላሹ። አንድ የኦርቶዶክስ ዘማሪን አምጣ እስኪ፣ አንድ የኦርቶዶክስ ዘማሪን አምጣ እንደዛ አድርጋ የምትዘምር። እንኳን የኦርቶዶክስ ዘማሪ አይደለም የኦርቶዶክስ ዓለማዊን አምጣ ስትዘምር ቂጧን ጥላ ቲክታክ ላይ የምትደንሰውን ኦርቶዶክስ አምጣና ዘምር ይበላት። ሸፍነኝ ነው የምትል፣ ሸፍነኝ። ለምን? ጌታ ኢየሱስን እየዘመረች ማሰደብ አትፈልግም። የጴንጤዋስ ተገልብጣ ነው የምትዘምርልህ። ዘመርኩ የምትለው ወሬኛ ባለጌዎች ናችሁ። የውሸት አጨብጭቡልኝ የምትሉ ናችሁ አብዛኛው ጴንጤ። ውስጣችሁ ክርስቶስ የለውም። በስራ ጸድቅ ያለው ትላላችሁ፣ ይቅርታ በጸጋው ጸድቅ ያለው ትላላችሁ። ብልግናችሁ ጥግ ድረስ። በጸጋው መጽደቅ ማለት እኮ ክርስቶስን መምሰል ነው። ክርስቶስን መምሰል ነው። በጸጋው መጽደቅ ማለት ኃጢአት አያውቅም። ኃጢአት ያለበት ቦታ አትደርስም። ሸርሙጥናው ጋር መሄድ የለብህም።
ማጭበርበሩ ጋር መሄድ የለብም። ገንዘብ ምናምን መሄድ የለብም። በጸጋው መጽደቂያ ነው። ክርስቶስ ከወሰደ ያ ነው በጸጋ። አጭበርባሪ ሌቦች የኦርቶዶክስን ቀኑን ሙሉ ሰድበ ቻፓ የምትሰራ ናቸው አብዛኛዎቹ። መረን በጣም በእውነት በነፃነት ሞት በህይወት በመሞቱ የጴንጤንና የሙስሊምን ልክ አረመኔነት አይቻለሁ። ጌታ ኢየሱስ ምስክሬ፣ የጴንጤና የእስላም አረመኔነትን አይቻለሁ። ዓላማቸው ኦርቶዶክስን ማጥፋት እንደሆነ አይቻለሁ። ነው ይሄ አይቻልም። ይሄ አትችልም። ፊደል የአረብ ገረድ አይደለንም እኛ። ፊደል የሰጠችኝ ኦርቶዶክስ ናት። ክርስቶስን የሰጠችኝ ኦርቶዶክስ ናት። ያዳ እና እናወራለን። እንኳን ደህና መጣ። ና ኤርሚያስ ማውራት አለብን። እንዲያው እሱን ነው የምፈልገው። ና አላበዙም። እንዲ አናቱን ነው መሳነጥቀው። ና የፈለግ ሰላም ገብተሃል? ኤርሚያስ እንዴት ነው ዮኒ? ሰላም ነው፣ እግዚአብሔር ይመስገን፣ ሁሉ ሰላም። ኦርቶዶክስ ላይ ማፍጠጥ አልበዛም? ግን በሞት ላይ መዘባነን አልበዛም? ማን ነው ሞት ላይ ቀለደው? እንዳልክ ምን አለ? በጣም ጥሩ። እንግዲህ የሆነ ሰው ሲሞት ጠብቆ ነው ያለውን አሰማለሁ። አሁን ነው ስክሪንሻት አድርጌዋለሁ። የት አለ? እስላሙንም ነው ማሳየ፣ እሱንም ነው ማሳየ። የእስላሙን ልንገር፣ የእስላሙ አይመለከተኝም። አይመለከትም። አዎ የፔንቴን ልንገር። በጣም የወንድሜን እንዳልክን አሳየ። ኦኬ ያሬታ ባት ሄደ። ምንድን ነው ያለው? አሁን ሰው ሲሞት ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክልን ብንሄድ ጥሩ ነው። ኢየሱስን ሳትቀላቀሉ እንዳትሞቱ። ይሄን ያለው ነፃነት ወርቅነህ፣ አርቲስት ነፃነት ወርቅነህ ኦርቶዶክስ ነው። ዳይሬክትሊ ማለት የፈለገው ኦርቶዶክስ ኢየሱስን አታምንም እና በቃ ኢየሱስን ብቻ አምናችሁ ሙቱ፣ እኛንን የምናቅላችሁ ኢየሱስን የሚባል ነገር ነው ይዞ የመጣው። አንተ ስትመጣ ወደ ጴንጤ ኢየሱስን ኦርቶዶክስ አታውቃት ወይስ ሙት ላይ ያለውን ነገር እስቲ አንተ አስረዳኝ በምትፈልገው። አንድ ሰው ሞተ፣ በምንም ሆኖ ይሞት። በመጀመሪያ ኦርቶዶክስ 100% ከመቶ 1000 በላይ ክርስቶስን እንደምታመልክ ታውቃለህ። አታውቅም ማለት ሌላው ገድላ ገድል የምትለው እናንተ የምትጽፉት እንጂ እናንተ የምትሉት እንጂ አብዛኛው ኦርቶዶክስ የሆነ ገድላ ገድልን የሚያነብም የሚከተልም የለም። አብዛኛው የለም። ግን ዳብን ሰይድ ይሄ ልጅ የሆነ ሰው ሲሞት ጠብቆ ሀጂ ሙፍቲ ሲሞት አንድም ነገር አልጻፈም። እስላም ነው ሀጂ ሙፍቲ፣ አንድ ነገር አልጻፈም። የኦርቶዶክስ ወንድም ሲሞት ጠብቆ ግን እንደዚህ መጻፉ ምን ለማለት ፈልጎ ነው? እስቲ ያስረዳኝ። እሺ እንዳልክን ፌስቡክ ላይ ነው አይደል ያገኘው? ኦኬ። እንግዲህ እኔ በግሌ በራሴ መጀመሪያ ባለኝ ላይ የወንድማችን የአርቲስት ነፃነት ወርቅነህ ሞት ላይ ሁላችንን ያስደነገጠ ሁላችንን ያሳመመ ሞት አይቀርም እና ያው ድንገት መጥቶ ሞት ነጥቆት ወስዶታል። በዚህም እንደ አንድ ኢትዮጵያዊ በጣም ነው የማዝነው። ይህንንም ሀዘን ከእንዳልክም ጋር ተደዋውለን ነበረ። ብዙ ጊዜ አንዳንድ መረጃዎች ስፈልግ
ምደውለት ወንድም ስለሆነ ማለት ነው። እሱም ጭምር በዚህ ጉዳይ እንዳዘነ ነግሮኛል። እና አሁን ጽሁፉ የተነበበው ጽሁፍ ላይ በአርቲስት ነፃነት ወርቅነህ ሞት ላይ የተናገረው በሀዘኑ ላይ የቀለደበት ያሾፍበት ነገር እኔ አልታየኝም። ካለ ታሳየኛለህ። ይሁን የቀለደበት ነገር አይታየኝም። ይልቁንም ምንድን ነው ያለው? በዚህ አጭር ዘመን በጊዜያዊ ምድር ላይ ያለን ዘላለማችንን የሚወስን ነገር በጌታ በኢየሱስ ክርስቶስ ሳታምኑ አትሙቱ ነው ያለው። ኦኬ፣ ይሄ ማለት ነፃነት ወርቅነህ ጌታን አሁን ነው ያለው። እንደውም አሁን ማለቱ ይመስለኛል እንዳልክ ያለው አሁን ብሎ ሲል ከዚህ በፊት ባለው በክርስቶስ ላይ ባለው መረዳት እና አሁን ያለው በክርስቶስ ላይ ያለው መረዳት የተለየ ይሆናል ብዬ ነው ማምነውም ደግሞ ነው። አይደለም እቃወማለሁ። እዚህ ጋር ለምን እንደሆነ እንደምቃወም ልንገርህ። እሱ ኦርቶዶክስ ሆኖ አንተ ቤት ቁጭ ብሎ ስለ ክርስቶስ ሲነጋገር ነበር አልነበረ? ስለ ክርስቶስ አልገባውም ወይስ ገብቶታል? እሱ የወጣበት ሪዝን ደብዳቤ ስለተጻፈለት እንደሆነ ታውቃለህ ወይስ አታውቅም? ከዛ ውጭ ኦርቶዶክስ ነው በዛ ደረጃ አውርቶ አውቃል አያውቅም? ውሸት አንተ ቤት መጥቶ ከኔ ጋር ስለ ኢየሱስ ክርስቶስ ስንናገር አንድም ቀን ተቃውሞ ደርሶበት አያውቅም። ገብቶሃል? የነፃነትን ጉዳይ መጀመሪያ እንጨረስ ማለት ነው። የነፃነትን ብቻ ሳይሆን አንተ ቤት ገብቶ ኦርቶዶክሱ ነው ስለ ኢየሱስ ክርስቶስ ሲነጋገር ነበር አልነበረም? ይህን መልስልኝ። ነበር አልነበረም? በመጀመሪያ ጠይቀኝ ስለ ነፃነት አይደል ሊሆን? አዎ ነፃነትን የተናገረው እንዳልክ ነው። እንዳል ባይናገረው ኖሮ እንዳልክ ዳይሬክትሊ መናገር የፈለገው ኦርቶዶክስ ኢየሱስን ስለማታምን ሙሉ ኦርቶዶክሶች ጴንጤ የሆኑ ነው። ጴንጤ ቤት ቡሽቴ ያለ ፓስተሩ ነው። ግልጽ አድርጌ እነግርሃለሁ። ጴንጤ ቤት በጣም የቆሸሸ ጋርቤጅነትም አለ። እሱንም አብሬ እጠይቃለሁ። ዮኒ ተናዳል ይመስለኛል። በዚህ እንደዚህ ተናደህ እንድታወራኝ አልፈልግም። እኔም እንዳወራ አልፈልግም። ግን ሳትናደድ ደምህን ያሞቀ ነገር ምን ሰዎች እንደተናገሩ አይዶን። ይሄ ጽሁፍ ግን ከሆነ የእንዳልክ ጽሁፍ ግን ከሆነ በእንዳልክ ጽሁፍ ላይ እናወራበት። ከፈለክ የእንዳልክም የክርስትና አመጣጡ ላይ ማውራት እንችላለን። አዎ አመጣጡንም ላይ እንዳልክ ላይ የፈለግከውን በል። አሁን ያለው ነገር በመጀመሪያ የምጠይቀ ኦርቶዶክስ ኢየሱስ ክርስቶስን ታመልከዋለች ወይስ አታመልከው? የነፃነትን ልጨር አታመልከውም ኦርቶዶክስ። አንተ ታዲያ ምን እያረግ ስታመልክ ነበር? ኦርቶዶክስ ጋር አድመጠኝ። እሱ ላይ እንድመጣል ከፈለክ እኔ ይኸው ኦርቶዶክስ ከዘማርያም ጋር ታወራላችሁ ቀጠሮ ይዘን ኦርቶዶክስ ዘማርያም ዘገብርኤል ዘመሐመድ የሚባል የለም። ዳር እንዳስያዝኳቸው ታውቃለህ። ዘማርያም ጋር አላወራችሁ ዮኒ ለምንድን ነው ሁሉንም ነገር? ቆይ የነፃነትን እንጨርስ። ኦርቶዶክስ ቀጠሮውንም እንይዘዋለን በዛው። ክርስቶስ የምን ቀጠሮ? አንዳችም ቀጠሮ አልይዝም። ለምን? አንዳችም ቀጠሮ አልይዝም። ነግሬሃለሁ ዮኒ። አይ 6 ወር አለፈው እኮ ከተነጋገር እናንተ 6 ወር አልፎናል። 6 ወር ነገሩ ይረጋጋ። ከዛ ከኦርቶዶክስ ልጆች ጋር እነጋግራለሁ። በመደዳ ለምን አታወራም? ለምን ከኔ ጋር ካወራ ለምን በመደዳ አታወራም? ለምን? እሺ በመደዳ እናወራለን። ቀጥል። በቃ ስለ ነፃነት አሁን ስለ ነፃነት ወርቅነህ መሞት እንዳልክ በሞቱ ላይ ተቀልዷል አሹፋል ነው አይደል ብለህ እሱ ነው አይደል? ኦኬ እንዳልክ ይህን ስላደረገ ግን አንተ ድፍን ከ35 ሚሊዮን በላይ የሚሆን ወንጌላውያን አማኞችን ግን ትሳደባለህ። ስህተቱን ነው የምናገረው። አሁንም አንተ ስትናገር ቆይ አንተ ራስህ በቪዲዮ ጴንጤ ማለት ተበጣጥሰን አልቀናል ብለህ የሰራቸው ቪዲዮዎች አሉ። እሱ መቼ ነው ያልኩት? ጴንጤ ሆነ ነው መቼ ነው ያልኩት? እሱን መቼ ብላላ። ለምን የካቶሊክና የኦርቶዶክስና የአይሁዳውያንን ለምን አላመጣችሁትም አብራችሁ? ዮኒ እሱ ጋር የተናገርኩት አድመጠኝ። እሱ ጋር የተናገርኩበት ጊዜ እኔ በመደዳ ቢሆን እንዴት ደስ ባለኝ ነበር። ዮኒ ልብ በል። እሱ በተናገርኩበት ጊዜ ላይ በመጀመሪያ የወንጌላውያንን አማኞች ባስተምሮት አንዳንድ ቦታ ላይ መበጣጠስ፣ የኦርቶዶክሳውያንን መበጣጠስ፣ የአይሁዳውያንን መበጣጠስ የተናገርኩበት ላይ እነዚህ ቆርጦ ቀጥል የሆኑ እነሱ መጡና ተናገሩ እንጂ እሱን ቃል ስናገር የተናገርኩት በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ዘመን ጌታ በምድር በተወለደበት ዘመን ይኖሩ የነበሩ አይሁዳውያን፣ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻሃማ የሚባሉ ቀናናውያን የሚባሉ ግሩፖች ነበሩ። ስለዚህ አንዱን የሙሴን ሕግ መጽሐፍ ተቀብለው ነቢያትን ተቀብለው ግን የሃይማኖት ዲኖሚኔሽን ልዩነት ነበራቸው በጌታ ዘመን።
ስለዚህ ይሄ መበጣጠስ ያኔ ራሱ በአይሁዳውያኑ ዘንድ የጀመረ ነበር። ኖ አድምጠኝ። ገባኝ። በጴንጤ አሁንስ ዲኖሚኔሽኑ የተለያየ አድምጠኝ እኮ ነው ብዬ የምልህ ዮኒዬ፣ ልጨርስ። ቀድሞ ማቀህ ዮኒ መሆን አለበት። ይህንን ከተናገርኩ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ልክ እንደዚሁ ካራ ቅባት ጸጋ ተዋህዶ ብሎ የሚል ተበጣጥሳለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንደዚሁም ወንጌላውያኑም ጭምር ደግሞ እንደዚሁ ተበጣጥሰዋል ብዬ ተናገርኩ። ከዚህ ውስጥ ግን ህሊናቸውን የጣሉ ሰዎች ማንን አመጡ? ኤርሚያስ ጴንጤዎች ተበጣጠሱ ብሏል ብሎ የሚለውን ብቻ አወጡና የኦርቶዶክስን መበጣጠስ የተናገርኩትን ተዉት፣ የአይሁዳውያንን መበጣጠስ የተናገርኩትን ተዉት ማለት ነው። ወንድ ከሆኑ የሆነ ደግምልሃለሁ። አይሁዳውያን ጌታ በነበረበት ዘመን በምድር በስጋ በነበረበት ዘመን ሰዱቃውያን፣ ፈሪሳውያን፣ ጸሐፍት፣ አሴናውያን፣ ቀንዓናውያን፣ ሂላል፣ ሻማ የሚባሉ የሃይማኖት ግሩፖች ኢየሩሳሌም ከተማ ውስጥ ተዋድነው ያንን ህዝብ የእግዚአብሔርን ህዝብ አንድ መጽሐፍ ይዘው አንዱን አምላክ እያመለኩ ተበጣጥሰው ነበረ። አንድ ኦርቶዶክስ ካራ ቅባት ተዋህዶ ጸጋ እያለች ተበጣጥሳለች። ወንጌላውያንም ልክ እንደዚሁ ብሎ የሚለውን የተናገርኩት። ኦኬ ዮኒ፣ እኔ ስናገር አድምቼ ነው የምናገረው፣ በመረጃ ነው የምናገረው። ይህንን ግን ሙሉን አይደለም የሚያሰሙት። እኔ ነኝ ፌስቡክ ላይ ሆኜ በነበርኩበት ሰዓት ላይ የሰበኩት ማለት ነው። ኦኬ የጴንጤ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የኦርቶዶክስ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የአይሁድ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ ማለት ነው። ይሄንኛውን አይደለም። አሁን አንተ ምናልባት የተቆጣህበት የእንዳልክ ጽሁፍን ከሆነ የእንዳልክ ጽሁፍ ላይ እኔ ስህተት ብለህ ያልከውን ነገር እሱ ነው ያስቆጣህ ይመስለኛል። እንዳልክ ቢጽፍ አሁን ስሰማ የነበረው ሰዎች ሼር አድርገው ይስመጣ ድፍን ወንጌላውያን አማኞችን ስትሳደብ የነበረው አሁንም አትሄድ ሌላ ቦታ። ድፍን አማኝን አልተሳደብኩም። አየህ ችግራችሁ እናንተ የእናንተ ችግር ሲነገር ድፍን ጴንጤ ተሳደባል። ጴንጤ ሆኖ በአሜሪካን ሀገር ቆይ ጴንጤ ሆኖ በአሜሪካን ሀገር ጴንጤ ሆኖ በአፍሪካ ግን ቡሽቴ ሆኖ ፓስተር የለም። ስድብ ነው እየተሳደብኩ ነው ወይስ እውነት እየተናገር? አድምጠኝ ማለት ግብረ ሰዶማዊ ሆኖ ፓስተሮች የሉ ከእውነተኛ ቤተክርስቲያን ህብረት ግን የተነጠሉ ነው። አሉ የሉም? ኦርቶዶክስ አታስተናግድም። እንዳዚህ ማራር አለ እኛ ጋር አሁን ባለሁበት አይደለም። አሁን በኦርቶዶክስ ቆይ አልከኝ አይደል? ጠየቀኝ። በኦርቶዶክስ ሆኖ በእስልምና ይሄን አይቀበሉትም፣ አያስገቡም። አለቀ። በእናንተ ግን በእናንተ ስም ሆነው ችግር የለውም ብለው ያስገቡ። ኢቭን ቸርች የሚሄዱ ሰዎች ግብረ ሰዶማዊ ሆነው የሚሳተፉ አሉ። ዘማሪያን አሉ የሉ? አምጣ በመረጃ ብዬ ብል አሁን በአብያተ ክርስቲያናት ደረጃ በአሜሪካ አይደል ያለው? አድምጠኝ። በአሜሪካ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ግብረ ሰዶምን የተቀበለ ህብረት እስኪ አንድ ጥራልኝ። የለም? አንድ ጥራልኝ ሆኒ የለም ወይ? ዋናው ፖፑ ምንድን የቀላቀለ እንደሆነ እንደተቀበለ ተናግሯል። እኔም በውጭ ሀገር አይደል የምኖረው ይሆን እኔ አሁን ባለሁበት ሀገር ላይ 65 አብያተ 165 ወይ 65 አብያተ ክርስቲያናት ህብረት አለ። ኦኬ በሀገሪቱ በምድሪቱ ላይ ማለት ነው። እንዲህ አይነት አጀንዳና አስተምሮት ያላቸውን ስብሰባ አድርገው በተናገሩበት ሰዓት ላይ እንዴ ትምህርት ነው አካሄዳቸው እንዲያስታክሉ ተደርገው ከህብረቱ ነጥለዋል ማለት ነው። ስለዚህ አሁን የምታመጣልኝ ሆኔ በአሜሪካ ወንጌላውያን ጤናማ የሚባሉ ወንጌላውያን አብያተ ክርስቲያናት በነጮችም በአበሾችም ማለት ነው በየትኛውም ማህበረሰብ ጤናኛ የሚባሉት አብያተ ክርስቲያናት ህብረት አለ። አሁን እኛ ጋር ኢትዮጵያ ውስጥ የካውንስሉ ህብረት አለ አይደል? የአብያተ ክርስቲያናት ልክ እንደዛ በአሜሪካ አብያተ ክርስቲያናት ግብረ ሰዶምን የደገፉና አብሮ ከነሱ ጋር የሚያገለግሉ አንድ አብያተ ክርስቲያናት ጠራልኝ። እነዚህ ተገለው አውግዘዋቸው የለዩቸውን እነሱን ብትጠራልኝ አይመለከተኝም። የግብረ ሰዶማያንን የሚደግፉ አሉ። እነሱን ብትጠራልኝ አይመለከተኝም። እዛ ውስጥ ያሉ ፓስተሮች ናቸው ብለህ ብትለኝ አልቀበልም። እኔ አይደለም የአሜሪካ ወንጌላውያን አብያተ ክርስቲያናት ነጮቹም ጥቁሮቹም አይቀበሉም። እነ ቤኒን አሁን ግብረ ሰዶማያን ይቀበላሉ? አይቀበሉም። ካለ መረጃ አምጣልኝ። እነሱ በህብረቱ ባሉበት የአሜሪካ ኢቫንጀሊካል ቸርች ጤነኛ ህብረት ባለበት ውስጥ እነዚህ ግብረ ሰዶማያን የሚደግፉ አሉ ብለህ ብትል የለም፣ ሰፓሬት አድርገዋል። እና ታዲያ ማንም የኃጢአትን መንገድ የመረጠ ፓስተርን ራሳቸው በራሳቸው ተሾመው ይሁን ተሿሹመው የሄዱትን እነሱ እኛ አይመለከተንም። በኢትዮጵያ አብያተ ክርስቲያናት ታሪክ ውስጥ አሁን ጥራልኝ አንድ ቤተክርስቲያን
ግብረ ሰዶማዊነትን ተቀብላ ከህብረት ውስጥ ያለች ማለት ነው በኢትዮጵያ ማለት ነው። የለም አታመጣም። የለም በግለሰብ ደረጃ ከተባለ ሰዎች ተደብቀው እንደዚህ አይነት ነውርን ያደርጋሉ። የተገኙ ቀን ታውቃለህ፣ በእኛ በወንጌላውያን አማኞች ምናልባት ኢንፎርሜሽኑ ካለ ታውቃለህ፣ እንደዚህ አይነት ነገር በደንብ ነው አይደለም አገልግሎት ምንም ነገር ቢሆን የሚወገደው ማለት ነው። ኦኬ በቅርብ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ከዚህ ከውጮቹ ጋር በተገናኘ ከግብረ ሰዶማውያኑ ጋር በተገናኘ የተነገረው ነገር ቤተክርስቲያኒቱ ሁሉ ጭምር መግለጫ ሰጥታለች፣ የኢትዮጵያ ማለት ነው። እንዳልክ ጽሁፍ ላይ ጨርሻለሁ። እኔ እዚህ ጋር አነብልሃለሁ፣ ወይም ደግሞ አንተም ደግሞ ጉግል አድርገህ ታየዋለህ። ስክሪንሻት አድርጌ ከኋላ አስቀምጠዋለሁ። ኤልጂቲቢኪው የሚባለው በጣም አድርጋ አድቮኬት የምታደርገው ጴንጤ ክርስትና ናት። ጴንጤ በጣም ይሄንን ሰፖርት አድርጎ ከሚንቀሳቀሱ ጆል የሚባል ቤተክርስቲያኑን አውራ አይደለ? እኔም ላውራ አውራ ሰማሁ የለም ብለሃል። እኔ ደግሞ ተራዬን አውራል። የለም አይደለም ያልኩ የለም አይደለም ያልኩ ለምን ሚስ አንደርስታንድ ታርገኝ? የለም ታዋቂ ያልከኝን ልንገርህ አንድ በአንድ እንዴት እንደማዳምጥ እንድታውቅ። ምንድን ነው ያልከው? በክርስቲያኒቲ በፕሮቴስታንትነት እነዛን የሚታወቅ ወይም ደግሞ ትክክለኛ ጴንጤ የተባለ የሚታወቀው ይሄን ነገር ሰፖርት አያደርግም። የራሳቸው ግን የራሳቸው የፈጠሩት የራሳቸው የሚያመልኩበት ነገሮች አሉ ብለህ ተናግራል አይደለ? ጤነኛው ደግሞ የሆነው የወንጌላውያን ቤተክርስቲያን እኔ ደግሞ ጤነኛዎችን ነው ጤነኛ የሆነው የወንጌላውያን ቤተክርስቲያናት ህብረት አለ ነው አይደል ያልኩ። በአሜሪካ የሚሆን በካናዳ በአውሮፓ ማለት ነው አይደል? በኢትዮጵያ ውስጥ እንዳለ ሁሉ በአሜሪካም በአውሮፓም በካናዳም አሁን የምታመጣልኝ የምታነብልኝ ከአሜሪካ ስለሆነ የምትኖረው በአሜሪካ ኢቫንጀሊካል ቸርች በነጮቹ የሚሆን በአበሾቹ በህብረት ውስጥ ያለች ጤናማ የሚባል ህብረት አለ። ልብ በል ልካ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እንደሚባለው እዛ ህብረት ውስጥ ሆኖ ግብረ ሰዶምን የምትቀበል ቤተክርስቲያን አንድ አምጣልኝ። ህብረት ውስጥ ሆኖ ከህብረቱ ተወግዞ የተባረረን ቤተክርስቲያን እኔ አገር ልጠራልህ እችላለሁ። ከህብረቱ የተባረረን የተወገዘን ቤተክርስቲያን ከኛ ጋር ህብረት የለህም ተብሎ የተባረረ የተወገዘን ቤተክርስቲያን አገር እጠራልሃለሁ ማለት ነው። አሜሪካም ላይ በውጭም ዓለም የተለያዩ ማለት ነው። እኔ ያልኩ ህብረቱ ላይ ያለ እኛ አሁን ህብረቱ ላይ ባሉት ላይ ነው። ተግባብተናል። ይሄን ፓስተር ታውቀዋለህ ወይስ አታውቀውም? ነው በግለሰብ ደረጃ ጠይቀኝ። አንዴ እንድትሰማኝ ብዬ ጆል ኦስቲን አውቀዋለሁ። ጆል ኦስቲን ታውቀዋለህ? በወንጌላውያን ሀሳቡን ትደግፈዋለህ? አልደግፈውም። ትምህርቱ ሁሉ የስተት ትምህርት አስተማሪ ነው። ግን በዓለም አቀፉ የአብሮ ያለ ነው አይደል? ኢንክሉድድ መረጃ ስተኝ አሜሪካ ስላለ አንተ ከኔ ይልቅ የተሻለ መረጃ አለ። ኢንክሉድድ የሆነ ሜጋ ቸርች ከሚባሉ ቆይ እውነት ነው የምናወራው። ስህተት ሲኖር የጴንጤን መሸሻ ያስፈልግ። አሁን ኦርቶዶክስ ጋር እኔ ስህተትን አልሸሽም። አዳመጥኩ እኮ እኔንም አዳምጠኛ። እኔም ማውራት አለ። ይኸውልህ የአንድ ሚውት አድርግና ስማኝ። የኦርቶዶክስን ስህተት ብለህ ከ10 ዓመት በላይ የኦርቶዶክስ ስህተት እዚህ ካለ ብለህ ገድላትንም ስህተት ትምህርት ነው የምትለውን ከኦርቶዶክስ ነቅስ አወጣ። የጴንጤ ሲሆን እኛን አይመለከትም፣ የጴንጤ ስህተት የሚሰሩ እኛን አይወክልም ብለህ ደግሞ መከራከር አትችልም። ዳትስ ኖት ዘ ራይት ዌይ ቱ ዱ ኢት። ጴንጤም ጋር ስህተት ሲኖር ተሳስተናል፣ እዚህ ጋር ስህተት አለ ትላለህ። ለምንድን ነው ያላልኩትን እያልክ ፖለቲካ ሰዎች እንዲሰሩብኝ የምታደርገው? እንዴት ነው ፖለቲካ የምሰራው? ንገረኝ። አንተ በፈለከው ንገረኝ። አንተ አይደለም የምሰራ ፖለቲካ የሚሰሩብኝ ሰዎችን ያላልኩትን ለምንድን ነው ለምትለው? እኔ አሁን አንተ ጆል ኦስቲንን አምጥተህ ዮኒ ቆይ ሌሎችንም አመጣላችሁ። በጣም ብዙ ነው ማመጣልህ። በመጀመሪያ እዚህኛው ላይ እንጨርስ። ያላልኩትን ለምን ትላለህ ነው ዮኒ። ጆል ኦስቲንን አምጥተህ ስታሳየኝ ሰውየው ግብረ ሰዶማውያንን እዛ ሄደው መሳተፋቸው ብቻ ሳይሆን ሰውየው ድብን ያለ የስተት ትምህርት አስተማሪ ነው። አልቀበለውም። በጣም ብዙዎቹም አይቀበሉትም። እንደዚህ ብዬ እያልኩ ለምንድን ነው የእናንተ ሲመጣ ታደበሰብሳለህ ብለህ የምትለኝ? እኔ ስለዚህ አሁን ለምሳሌ ኦርቶዶክስ የስተት አስተማሪ ነው። ኦርቶዶክስ ሆነው ገድላትን የማይቀበሉ ሰዎች አንተ የምትላቸውን ነገሮች ወይም ደግሞ ኦርቶዶክስ ጋር ስህተት ነው ያልከውን አልቀበልም የሚሉ ኦርቶዶክሶች አይድኑም እያላችሁ ትከራከራላችሁ። እኔ እኮ አንዱ ላይ ቆመህ አውራኝ ሆኔ አንተ እኮ ያመጣው እኔ እኮ በተባለው ነገር ላይ በደንብ አድርጌ ጴንጤ ውስጥም ስህተት አለ ስትባል ማመን አለብህ። ስህተት እኔ መቼ የለውም አልኩ። መቼ የለውም ዮኒ
መቼ ስለዚህ በዚህ እንተማመን። መጀመሪያ ስህተት ካለ እዛ ውስጥ ያለው ስህተት ነው መቅረፍ ያለብህ። ዮኒ በመጀመሪያ የምንተማመነው የተካካደ ነገር ሲኖር ነው። ልብ በልና ሰማኝ። ኤርሚያስ አበበ ነው የምባለው ታውቀኛለህ። ሐሰት ላይ ሐሰት ለማለት የጴንጤ ነው ብዬ አድበስብሼ እንደ ድመት አይነ ምድር የምሸፍን ነውረኛ አይደለሁም። ኦኬ ነገርኩ እኮ አሁን ጆል ኦስቲን ስታመጣው ሐሰተኛ ነው፣ የሐሰት ትምህርት አስተማሪ ነው አልኩ። ይህ ሰው ግን አድምጠኝ፣ ይህ ሰው ግን በአሜሪካ ኢቫንጀሊካል ቸርች ውስጥ አለበት ወይ? እሱን አምጣልኝ ብያልኩ አታመጣልኝ። አታመጣልኝ ነው። አይዞህ አትቸኩል። ለምን ህብረቱ ላይ እዚህ ሀገር ያለው ህብረት ይኸውልህ፣ እዚህ ሀገር ያለው ህብረት 90% ኤልጂቢቲኪው የሚባለውን ደጋፊ ነው። እማታውቀውን ስለ አሜሪካ መረጃውን አመጣለሁ። ከእኔ ይልቅ አንተ እዛ ስላለ ታውቃለህ። አዎ፣ ስለዚህ ቸኩለህ ግግም አትበል እያልኩ ነው። አይ መረጃውን ስጠኝ። እሺ ኦኬ፣ መረጃውን አሁን እሰጥሃለሁ። ሌሎችም ይዛችሁ የምትመጡ ካላችሁ ነው እዚህ እናወራለን። ስለዚህ ኢየሱስን ማመን እኔ ከአንተ ጋር ማወራው በጣም ጥሩ። ስለዚህ አመጣላለሁ። እስከዛ አንተ ማውራት ትችላለህ። እኔ እያልኩት ያለው ቀን እየጠበቁ አሁን ለምሳሌ እኔ እንዳልክ ሄዶ ከነፃነት ጋር ተነጋግሮ ቢሆን ወንጌልን ሰብኮት ቢሆን አብሮበት ስልክ አውርቶት ቢሆን ሲታመም ጠይቆት ቢሆን ይሄንን የጻፈው እኔ እንዳልክ ደጋፊ ነኝ። አየህ አንድን ሰው እኔ አንተን አወቅኩ አይደለ? ኤርሚ እንደዚህ እኔ የገባኝ ነገር አለ እንደዚህ ነው ብዬ አስረድቼ አንተ በራስ መንገድ ሄደህ የፈለግከውን ብትሆን አሞኬ ጉዳይ የፈለግኩትን ብጽፍ አይ ነግሬው ነበር፣ ስለ ኢየሱስ ሰብኬዋለሁ ወይም ስለ ሌላ ነገር አውርቼዋለሁ፣ የሚሰማኝ አይደለም፣ የራሱ ጉዳይ ማለት መብት አለ። አንድ ሰው ልክ ሲወድቅ ጠብቀ፣ ዜሮ ሲበጋ ጠብቀ፣ በስጋ ማለፉን ጠብቀ የምትጽፈው ነገር ሌሎችን አያድንም። ሌሎችን እልህ ውስጥ አረመኔነትህን ያሳያል፣ ጨካኝነትን ያሳያል፣ ክፉነትህን ያሳያል። ያንን የተቃወምኩት መርዘኝነትን ያሳያል። እሱም ብቻ አይደለም፣ በእስልምናም እየተናገርኩ ነው። ኦርቶዶክስ ጻድቅ ናት እያልኩ አይደለም። ግን እንደዚህ አይነት ጭካኔ ላይ መሰራት የሌለበት ነገር መሰራት የለበትም። ሰብኮት ቢሆን አናግሮት ቢሆን ስለ ክርስቶስ አንድ ቀን አውርቶት ቢሆንና ነፃነት ወርቅነህ በስጋ ቢያለፍ እኔ አዎ እንደ ጓደኛው ነበር፣ ሰብኮት ነበር፣ አውርተው ነበር፣ ስለ ክርስቶስ ተሰብኳል ብዬ። ሚስቱን ያልሰበከ ሌላውን እንዴት ነው የሚሰብከው? የልጁን እናት ያልሰበከ ሌላውን ሊሰብክ አይችልም። Start with your family። ክርስትና ከቤት እንጂ ከውጭ አይጀምር። ክርስትና እኔ ስድን ቤተሰቦቼን አብሬ ነው ማዳን ያለብኝ መጀመሪያ፣ ሌላውን ለመስበክ አይደለም ሮጠው። ስለዚህ የሚጀመረው ነገር ስህተት ሲሰራ ነው። እንደዚህ ነገር አውርተው ታውቃለህ ወይ? የጻፍከው ነገር አውርተው ቢሆን ትክክል ነው የጻፍከው። አውርተው ማታውቀውን ሰው እንደዚህ ብለህ መጻፍ ሌሎችን እንደሚያስከፋ እንደሚያስቆጣ ማወቅ መቻል አለብን። በማንኛውም ቢሆን ሙስሊምም ቢሞት ሙስሊም ሲሞት ጽፈ በኢየሱስ ስትሆን ትድናለህ ማለት አይደለም። ሙስሊም ከሆነ ደውለህ አውራ። ጓደኛ ከሆነ የምታውቀው ሰው ከሆነ አውርተህ ነግረኸው አይ አልተግባባችሁም ከሞተ በቃ ተጠያቂ አይደለም። ያላደረግከውን ነገር ኢየሱስ ክርስቶስን ልደነፋበት አይደለም የሚያድነው። ክርስቶስ የምንኖረው ህይወት እንጂ መደንፊያና ሌላው ማብሸቂያ አይደለም። አሁንም የምትመክር ከሆነ የፓስተር ትዝታው መዝሙሮችንም መስበክ ትችላለህ፣ እናወራበታለን። ብዙ የምሄድበት ጉዳይ ስላለ ከዚህ በኋላ እያየው ሚዛናዊ ሆኜ ነው የምንቀሳቀሰው። ስለዚህ አሁን አሳያለሁ በደንብ አድርጌ ስለዚህ ጉዳይ ላይ አንተ እስከዛ የፈለግከው ማለት ትችላለህ። አሁንም እየተናገርኩ ነቅሼ ማውጣቸው ፌለሪቲ ያለውን በክርስትና ህይወት ላይ በጣም ደካማ የሆነ ነገር ያለውን በደንብ አድርጎ ነቅሶ ማውጣት ይቻላል። ልክ ኦርቶዶክስን ልክ ሙስሊምን እንደማውጣት ጴንጤንም ስንት ጉድ ማውጣት ይቻላል። ኦኬ ትልቁ ላይ አድርገኝ ሆነሽ ጎሄድ ይሄ ጽሁፍ ነው አይደለ ያስቆጣህ? የእንዳልክ ጽሁፍ ትክክል። ኦኬ ቀደም እንዳነበብከው ነው እዚህም ጋር ያለው። እኔም ስክሪንሾት አድርጌ ያመጣሁት እንደው ብሎ የሚለው ነው። ከዚህ ቀጥሎ እዚህ ጋር ከታች ያለው ላይ በጌታ በኢየሱስም ብሎ የአርቲስት ነፃነት ወርቅነህን ፎቶ አስቀምጦ ስክሪንሾት ሳደርገው ፎቶ ስለተቆረጠ እንጂ ድንጋጤውና በሞቱ ላይ ያለውን ነገር ነው የተሰማው ማለት ነው። እና ምን ይላል አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ባጭሯ እድሜያችን ዘላለማችንን እናስተካክል።
ማነው አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ አለ። ኦኬ አርቲስት ነፃነት ወርቅነህን እዚህ ጋር በሞቱ ላይ ወንድማችን እንዳልክ የቀለደበት ወይ ያላገጠበት ቅድም በእሱ ምክንያት እንደው እሱ እንኳን የጻፈው እዚህ ላይ ይሄ ነው። ብዙውን ወንጌላውያን አማኞችን ሁሉ ጭምር ስትናገር የነበረበት ነገር ይሁን አግባብ አይደለም ነው ብዬ ኖ ወንጌላውያን ስህተት የሰሩትን የመናገር መብት እሱ ትችላለህ። እሱን ማንም ይከለክል የለም። እኔ አልፈቅድልህም፣ እኔ አልከለክልህም። ግን ቀደም ግን በሙሉ ነበር በሙሉ የሚለውን አምጣ ቪዲዮ ካለ ቪዲዮ ስላለ በደንብ አርጌ አጭበርባሪውን፣ ሌባውን፣ በሱ ስም የሚነግዱትን በደንብ አርጌ ነግሬያቸዋለሁ። ገና ነግራቸዋለሁ። በደንብ አርጌ ጴንጤዎች በሙሉ እያልክ ነበር የነበረው ነው። በሰው ሞት የሚቀልዱ እያልክ በምን በሰው ሞት የሚቀልዱ እያልክ? አዎ አሉ። እና ታዲያ በደንብ ለምን መሰለህ እዚህ ጋር 11.4 ሺው በሰው ሞት ቀላጅ ነው። የትኛው ላይኩን አየው? አንተ ስለማታየው ነው። 11.4 ሺህ ስማኝ፣ 11.4 ሺህ ይጽናናልን ወይም ደግሞ የሆነ ነገር ሳይሆን በሞተ ሰው የተደሰተ ነው። ኢየሱስ ክርስቶስን ማምለክ እንዳልክ ጽሁፍ ላይ ምንድነው ስህተቱ? እስኪ ንገረኝ። ለምን ሌላ ጊዜ አልጻፈውም? አሁን ምን መሰለህ ኢየሱስ ክርስቶስን ለመስበክ አሁን ለምሳሌ እንትናን አሰብከው፣ ነፃነት ሄዷል። አትሰብከው፣ ይሰብከዋል። ነፃነትን ያስነሳው እሱ። አሁን ይኸውልህ እሱ መንፈሱ ካለው ያስነሳው። እስቲ አያደርገውም፣ አይችለውምም፣ አልተቀባም። ማድረግ የሚችለው ምንድን ነው? ሰው ሲሞት እንደ ባህላችን የኢትዮጵያዊ ሲሆን አይደለም የሌላው እምነት የሌለው አይስፒድ ሲመጣ ሰው ፌመስ ስለሆነ ለማየት እንኳን ሄደዋል። የሰው ልጅ ባህሪ ባይ ኔቸር ስትሞት መጽናናትን ነው የምትፈልገው። ተስጦ ይጋርደው። ይሄ ደግሞ ጌታ ኢየሱስ ነፍስን ይማረው ወይም ደግሞ በጌታ ኢየሱስ የሆነ ብሎ መልካም ነገር መጽሐፍ ምንድን ነው የከበዳቸው? ፖለቲካ መስራቱ ለምን አስፈለገ ንገረኝ። ይሄ ብቻ ሳይሆን ስለ ሙስሊሙ አያገባኝም ስላልክ ነው። የሙስሊሞችንም ነው የተናገርኩት። ስለዚህ አንድ ፕሮቴስታንት ሲሞት በነሱ በጽሁፍ የሚያላግጥ አንድ የታወቀ ፓስተር ሲሞት በነሱ የሚያላግጥ ወይም አንድ የታወቀ ሙስሊም ይቅርታ ጴንጤ አርቲስት ቢሞት በእነሱ የሚያላግጡ ታዋቂ ሰዎች አይኖሩ። እንዳልክ ታዋቂ ሰው አይደለም አትለኝም። እሱነቱን ተጠቅሞ ነው እንደዚህ ያለው እንጂ ማንም ሌላ ሰው ቢል ማንም አቴንሽን አይሰጠውም። እኔ የሆነ ነገር ታዋቂ ስለሆነ ጥፋቱን እንደተነገረኝ ምንድነው ጥፋቱን የምነግርህ እዚህ ጋር ይኸውልህ፣ አሁን ሰው ሲሞት ያለውን ኢንቴንሽናሊ መጽሐፍ የፈለገውን እዚህ ጋር ከጽሁፉ ተጀርባ ልክ እንደ መጽሐፍ ቅዱስ ትርጉሙ ይለያያል ነው የምትለኝ አይደለ? ልክ እንደ ሌላ ነገር ስታነበው የምታነበው ይለያያል ነው። አሁን ይላል አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ ጠይቅ ነበር። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ። ምንድነው አሁን እዚህ ጋር ኦርቶዶክስ በደንብ አድርጎ ለሚገባው ኦርቶዶክስ ኢየሱስን ስለማታምን ሲኦል ገብቷል ነው መሴጁ። ዲስ ኢዝ ዋት ኢት ኢዝ። አንተ ካልገባ አላውቅም። እኔ ከገባኝ ግን ሌሎቹንም ብትናገር ቀኔ ነው የተናገረው። ኦርቶዶክስ አታውቅም ክርስቶስን። ስለዚህ መሞቷ ሲኦል ገብታችኋል፣ እንጦሮጦስ ገብታችኋል ነው መልእክቱ። ይሄ የኦርቶዶክሳውያኑ መልስ በዚህ አቅጣጫ ላይ አሁን አንተ እንዳልከው በአንተ ትርጓሜ እንዳልክ እንደዛ ብሎ አላለም። አንተ የተረዳው የዚህን ጽሁፍ ትርጓሜውን የተረዳው አሁን አንተ ባልከው መሰረት ነው። አንተ ባልከው እንዳልክ የጻፈውን ጽሁፍ አንተ በተረዳህበት ትርጓሜ ላይ ቆሜ ልጠይቅህ። ኦርቶዶክሳውያን ተዋሕዶ ቤተክርስቲያን አማኞች ታዲያ ከ98 በመቶ የሚሆነው ከ198 በመቶ የሚሆነው ህዝብ ከሞት በኋላ የት ነው የምትገባው ተብሎ ሲባል የት ነው የሚለው? ሲኦል አይደል? ኦርቶዶክስ የሚለው ስላልክ አይደለም። ቆይ ጴንጤ የሆነው ሲኦል የሚገባ የለም። እኔ ይሄኛውን ጨርስና ከዛ እንመጣለን። አሁን ስናወራ ተመሳሳይ ነገር ለጴንጤ ሲሆን ነው አትበለኝ። እኔ ለጴንጤ ሲሆን ነው አልልም ስላልኩ አይደለም እኔ ክርስቶስ የምገባው እኔ ገነት እገባለሁ ስላልኩ አልገባም። 98 በመቶ የኦርቶዶክስ አማኝ አይደለም 100% ኖ
100% ኦርቶዶክስ ቢያንስ ነው 2% ልተው ብዬ ነው። በጥናት ነው አትቶ እኔ ጨምሬ ልበልልህ። ቆይ እኔ ጨምሬ ልበልልህ። 100 ኦርቶዶክስ በእኔ ስራ የሚገባኝ አይደለም፣ ገነትን በእኔ ስራ ልወርስ አልችልም የምትል እምነት አላት። በእኔ ስራ በሱ ቸርነት ልድን እችላለሁ። በእኔ ስራ ግን ምንድነው ነው የሚሉት? በስራ ነው አይደል? ምንድነው የሚሉት ታዲያ? ይሁን እዚህ ምንድነው የሚሉ አንተ ነው አይደለ? የአረዳድ ችግር እንደሆነ እነግርሃለሁ። ኦርቶዶክስ የምትለው እኔ ምድር ላይ የምሰራው የጽድቅ ስራ ለገነት የሚያበቃኝ አይደለም። እኔ በስራዬ ነው የምጸድቀው፣ በስራዬ ነው የምድነው። ይሄ አረዳድ ነው። ቀደም አንተ አሁን እንደተረዳው አረዳድ አይደለም። ለምንድነው አረዳድ እንዳልሆነማ የምነግርህ እንዴ? ቆይ ክርስቶስን እያመንኩኝ ሰው ባረድ እድናለሁ እንዴ? እጸድቃለሁ እንዴ? ክርስቶስን አምኜ ብዘሙት እጸድቃለሁ እንዴ? እስቲ ንገረኛ፣ አንተ አስረዳኝ በምትፈልገው። ክርስቶስን አምኜ እድሜም ሙሉ ስዘሙት ብኖር፣ እድሜም ሙሉ ስዘርፍ ብኖር፣ እድሜም ሙሉ ወንጀል እየሰራው ክርስቶስን አላቭ ዩ ጂሰስ እያልኩ ብኖር እጸድቃለሁ? እስቲ ንገረኝ። ኦርቶዶክሳውያን ከሞት በኋላ የት ነው የሚገቡት ነው ብለህ የምታምነው? እነሱ የሚሉት ራሳቸው በአደባባይ እነሱ የሚሉት በአደባባይ በጣም ጥሩ። ኦርቶዶክስ ሆኖ ሲሞቱ በአደባባይ የፍርዱን የሚሰጠው ኢየሱስ ክርስቶስ ነው ብለው ነው የሚያምኑ። ስለዚህ የት እንደሚገቡ አያውቁም። ፍርዱ የሱ ነው። የት እንደሚገቡ አያውቁም። ይሄ ከማክበር እንጂ ከመደንፋት አለ እንዴ? ስራ እኮ አፕሊኬሽን ሞልተህ በእርግጠኝነት እኔ ዲግሪ ስላለኝ ገባለሁ ብለህ ታምናለህ እንዴ? የእሱ ፍቃድ ነው። ኦኬ ፕሊዝ ቆይ እሺ። ኦርቶዶክስ ሙስሊም ወይ ደግሞ እዚህ ጋር ወንጌላውያን ሙስሊም እገባለሁ ይላል። ልንገር ያ ሙስሊም ቆይ ሙስሊም ገነት እገባለሁ ይላል። ኦኬ እነዚህ ሶስቱን አስቀመጠን። በጣም ኦርቶዶክስ ስትሞት የት ነው የምትገባው ብለህ ስትለው አያውቅም አይደል? አያውቅም ሳይሆን የሚያውቀው አምላክ ነው። ስለ እኔ የሚያውቀው አምላክ እኔ አይደለሁም ነው የምትለው ኦርቶዶክስ። ወይ ኦርቶዶክስ ሰው ላስገባ ልገደድ ነው ኦርቶዶክስ የምትለው? እኔ እናንተ የምናወራ ከሆነ ልንገርህ፣ ኦርቶዶክስን የሚወክሉ ሰዎች አሉ። በቸርነቱ እሱ ነው የምትለው ኦርቶዶክስ። ኢየሱስ ክርስቶስ በቸርነቱ ወደ ገነት ሊያስገባኝ ይችላል ነው። በቸርነቱ በፈቃዱ በጌታ ቸርነት በጌታ ቸርነት እንደሚያስገባቸው እርግጠኛ ናቸው ወይ? እነሱ እርግጠኛ ናቸው? በጌታ ቸርነትማ ናቸው። እነሱ እርግጠኛ ናቸው? አዎ በጌታ ቸርነት እርግጠኛ ናቸው። ምክንያቱም ለጌታ የሚሳነው ነገር እንደሌለ 100% የሚያምኑት እነሱ ናቸው። ስለዚህ 100% በጌታ ቸርነት መንግስተ ሰማያት እንደሚገቡ ያምናሉ። በትክክል አያምኑ? በትክክል ያምናሉ። አናቅም ነው የሚሉት። አረ በጌታ ቸርነት እንዴት ነው የማይሉት? ላስገባ የእነሱን ሰው እንደሱ ካልከኝ የእነሱን ሰው ላስገባለ። ምክንያቱም እኔ ወዴት እየሄደ ሰው ላስገባ ነው። አለበለዚያ ደግሞ አታስገባ አትበለኝ። እኔ አታስገባ አላልኩም። ከፈለክ አስገባለሁ። ዘማርያምን ጥሩት። ወንጌላውያንን በክርስቶስ ኢየሱስ በማመናቸው የት ነው የምንገባው ነው ብለው የሚሉት? ወንጌላውያን በክርስቶስ ኢየሱስ በማመናቸው የት ነው እንገባለን ብለው የሚሉት? አዎ ጸድቀናል ነው። ምን እንገባለን ብቻ ምድር ላይ ራሱ በአደባባይ የት እንገባለን ነው ብለው የሚሉት? አዎ ገነት ነው የሚሉት። 100% ገነት። ኦኬ የእነሱ ጥንፍፍ ያለ ነው። በ4 ነጥብ የተዘጋ ነው። የኛ የተዘጋ ግን አይገቡም አብዛኛው። እኔ እነግርሃለሁ። እኔ አሜሪካ ነው ምን ያህል ቆሻሻ እንዳለ ብታውቅ ተነግረኛለህ። እሱም በኋላ ኦኬ እሺ። ሙስሊም ከሞቱ በኋላ የት ነው የምንገባው ነው ብለው የሚሉት? ጀነት ይሉታል። ሲፋቅ ጀ ተደርጋለች ገነት። እሺ ጀነት ብለው ይላሉ አይደል? ያ ጀነት እንደሚገቡ እርግጠኛ ናቸው። ያ ሐዲሳታቸው ላይ ይመስለኛል ባለሳሳት፣ እሱን በደንብ አላጠናው። ምስልምና ላይ ያሉ ሰዎች ማስገባት ትችላለህ። መሐመድ እንኳን ነቢያቸው ከሞተ በኋላ የት እንደሚገባ እንኳን እርግጠኛ አይደለም። እነሱ እንዴት እርግጠኛ ሆነ? መሐመድ ራሱ እርግጠኛ ሆኖ እናትና አባቱ በእስልምና ስላልሞቱ ሲኦል እየተቃጠሉ ነው ብለዋል። በእስልምና ቢከተሉ ኖር ልዘግብ ነው። እስልምናን ቀማምሰነዋል። የእሱን መግባት ነው ያልኩ። የእሱን ራሱ መሐመድ የእሱንማ እርግጠኛ ሆኖ እርግጠኛ አይደለሁም። ልብ በል ቆይ እስልምና ላይ ስላላጠናው እርግጠኛ አይደለሁም። እስልምና ላይ ሲሰሩ እኔ ደግሞ እስልምና ላይ ጎራ ብዬ እስልምናን ያልተቀበለ አይገባም ገነት። ልንገርህ
እሺ ስለዚህ አይገባም። መሐመድ እስልምናን ነብዩ መሐመድን ተከትሎ እስልምናን የተቀበለ ይገባል ገነት። ኦኬ ስለዚህ መሐመድ የት ነው የገባው ይላል መጽሐፋቸው? በእነሱ አዎ የጸደቀ ሰው ነው መሐመድ። ምንድን ነው ይላል እንደዛ ገነት ገባ ይላል? አዎ መረጃ ልታሳየን ትችላለህ? ይሁን መረጃ ልታሳየን ትችላለህ? በእነሱ በእስልምና ቃል በቃል የተናገረው አይደለም እሱ። እሺ እኔ ሰው ልጥራ አንድ ኡስታዝ ልጥራ አምጣ። እሺ ኡስታዝ መሐመድ የት እንደገባ አንተ ገነት ገብቷል ነው ብለህ የምትለው አይደል? አዎ በእነሱ ጀነት ነው እንዴ ነብዩ መሐመድ ያልገባ ሌላ ማን ሊገባ ነው? በእነሱ እንዴ ቆም ብለህ ማሰብ እኮ ጥሩ ነው አንዳንዴ። ኦኬ ቆየው ማን ያርዳ የነበረ ማን ይናገር የቀበረ ይባላል አይደል? አዎ እንዴ ዘማርያምን ጥሩትና ስለ ኦርቶዶክስ የሚያውቀው እሱ ነው ወይ ወንድማችን መዝሙር ያሬድ ይግባና እሱም ደግሞ ስለ ኦርቶዶክስ ይናገር። እኔ ቃል በቃል የተናገርኩት ሁሉንም ጴንጤ አላልኩኝም አልልም። አረንሳይ የሚያደርጉ አሉ። እንደዚህ አይነት ችግር አለ። ስንት ጴንጤ ቤት ችግር እያለ ኦርቶዶክስ ላይ ብቻ ማፍጠጥ ትክክለኛ እምነት አይደለም እያልኩ ትክክል አይደለም። አንድም አላሳየኝም እስካሁን ኦርቶዶክስ ላይ አጣፈጠጠ ምናምን ብሎ የሚል አንድም ያሳየህ ነገር የለም። ምኑን እስካሁን ያሳየህ ነገር የለም ነው ብዬ የምልህ ማለት እስካሁን የምትል አንተና ፓስተር ትዝታው 10 ዓመት ሙሉ ኦርቶዶክስ ላይ አይደል ሙሉ ስራችሁ? ጳጳሳቱን ቁጭ ያደረግንበት ነው አለ ስብሰባ ቁጭ አድርገንበት። አዎ ትክክል ናቸው ብለን ያሉበት ነው እንጂ ብራዘር ተው አልከኝ ስትለኝ ራስ መረጃ ስለሆነ አልሰራንም ካልከኝ ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስን መስበክ ልዩ ስራ። አድመጠኝ እኔና ትዝታው በዚህ 10 ዓመት ውስጥ የሰራኑ ላይ ያኔም አንተ ወደ ጌታ ሳትመጣ በፊት ስትሰድበን ስትነቀነፈን የነበረውን ነገር ሌሎችም እንደዚሁ ሲያደርጉት የነበረውን ነገር ኢቭን አንዳንድ ከወንጌላውያን አማኞች እንኳን ከኛዎቹ ሙሉ ጭምር ሳይቀር ሲነቅፉን ሲሰድቡን በነበረው ነገር ላይ የሊቃውንት ጉባኤ የተባሉትን ሁሉ ለስብሰባ ጭምር ተጠርተውበት መጽሐፍቶቻችን ጥራት ይጎላቸዋል ብለን አስብለናቸዋል። እኔና ትዝታው አላጠፋንም፣ ሌሎችም ወንድሞች አላጠፉም። የኦርቶዶክስ ትክክል ያልሆነችበትን ነገር በግልጸት ነው ያስቀመጥነው ማለት ነው። ለምን የእናንተን ስህተት አታስቀምጡም? ብዙ ጊዜ ሞር ፎከስ አድርጋችሁ ታውቃለህ። ዮኒ በደንብ ነው የምታውቀው። ህሊና በደንብ ያውቃል። እኔ ምን ያህል በመረጃ እንደምናገር ህሊና በደንብ ያውቃል። ዮኒ የቱ ጋር ነው እኔ ስለ ጴንጤ ትክክል ያልሆንበት መንገድ ያልተናገርኩበት ዘመን? እስከ አንድ አምጣልኝ። አሁን አብዛኛው ጊዜ እውነት እንነጋገር። እዚያ ሌሎችም ፕሮቴስታንት አስገባለሁ በመረጃ ቤት በሙሉ እኛ ትክክል ሳይሆን በሐሰተኞች ነቢያት ጉዳይ ጠየቀኝ አይደለ? እኔ ነኝ የምመልሰው። ከጠየቀኝ እኔ ልመልስ፣ ከዛ አርጊመንቱን ታመጣለህ። አንተ ቲክታክ ላይ ከፍተህ 90% ስራ ኦርቶዶክስ ላይ ነው ወይስ ኢየሱስን መስበክ ላይ ነው? እውነቱን እንነጋገር። በሙሉ ስለ ገድል ነው፣ ስለ ጥምቀት ነው፣ ስለ ማንኛውም ነገር፣ ስለ አላፋት ዝማሬ ኤኒቲንግ አምጣ። ኤቭሪዴይ አጀንዳ ተቀርጾ ኦርቶዶክስ ላይ ነው የምትሰራው እውነት ወይስ ክርስቶስን እየተሰበከ ነው ያለው? እውነት እንነጋገር። ንገረኛ አንተ ራስህ። እኔ ጨርሻለሁ። እየተሰማ አይደለም። ሚዩት አድርጌ እያወራሁት ነው። ይቅርታ። እሺ ምንድን ነው በመጀመሪያ በዚህ 10 ዓመት ውስጥ እኔ ወንጌል የምሰብከው ወንጌል ስሰብክ ለወንጌል ጠንቅ የሆነ ለምንድን ነው በአይሁዳውያን እምነት ላይ ስናገር በግማራ በታልሙድ ላይ ባለ በሚሽና በሚባል መጽሐፍቶቻቸው ላይ የአይሁዳውያን ማለት ነው ከታናክ ውጭ ባለው ላይ ትክክል አይደለም ብዬ ስናገር ለምንድን ነው እሱ ሁላችሁ መታችሁ ትማራላችሁ። ኦርቶዶክሳውያን ሁሉ ጭምር ማስታወሻ ደብተር ይዘው መጥተው ይማራሉ። ግን አንድ ቀንም ኤርሚያስ ከአይሁዳውያን ጋር በሚነጋገርበት ጉዳይ ትክክል ያልሆነውን ነገር አሳያቸው ብሎ የሚል አንድ ቀንም ተቃውሞም ደግሞ የመደገፍም ሀሳብም መጥቶ አያውቅም። እኔ ድገፋውን ፈልጌ አይደለም። እኔ በኦርቶዶክስም በወንጌላውያን አማኞችም ላይ በአይሁዳውያንም ላይ በሶስቱ ላይ በተለይ ታርጌት አድርገው ወንጌል አገለግላለሁ። እስልምናም ላይ ወንጌልን አገለግላለሁ። እስልምና ላይ ቤት ከፍቼ ስጠራ አንዳቸውም አይመጡ፣ አንዳቸውም መጥተውም አያውቁ። ለምሳሌ በወር ውስጥ ወደ 4 ጊዜ ጥሪ አቅርቤ ነበረ። አንዳቸውም የመጡ ሁሉ አንዳቸውም። እስኪ ሙስሊም የሆነ ይግባና ከእነሱ የእስራኤል አምላክ ማነው አምላካቸው አላህ ብለው የሚጠሩት እስራኤልን ከግብፅ ምድር መርቶ ያወጣ ነው ብለው እስኪ ይናገሩና በብሉይ ኪዳን መጽሐፍት እስኪ ከኔ ጋር ይነጋገሩ። አያደርጉትም።
አይደፍሩትም። ኦኬ ደጋግሜ ጥሪ ያቀርባለሁ ካሉ እስኪ ይምጡና ስለ እስልምና ጥሪ ማድረግ ፈልገህ ነው? ኦኬ አደኔ ስለ ጥሪ አይደለም። እኔ ቤቴን ከፍቼ በዚህ ጉዳይ ላይ ከዚህ በፊት ያወራሁበት ጉዳይ ላይ ለምን እሱን ሁሉ አታነሱም ነው? ኦኬ እኔ በኦርቶዶክስ ሃይማኖት ነው አብዛኛው ምን መስለ አይሁድ ብታወራ ኢትዮጵያውያን አይሁዶች እስራኤል የሚኖሩ ካልሆኑ የሉ። ስለዚህ ብዙ ሰው ገብቶ ያንን አያይም። አብዛኛው ጊዜ ግን ባለው ቆይ ከተናገርኩት ጋር ስህተት ካለ ይሄ ስህተት ነው በለኝ። አብዛኛው አንተ የምትሰራው ክርስትና ኦርቶዶክስን በተገናኘ ነው 90%። ለምን አንተ ለምን በእስልምና ላይ አትሰራም? 90% ኢትዮጵያ ላይ ኦርቶዶክስም እስልምናም አለ። ልክ ነው አይደለ? የጌታ ማዳን ለእስልምናም ለኦርቶዶክስም ለአይሁድም ለግሪክ ለባሪያ ለጨዋ ለሴት ሳይባል የሚሰበክ። ስለዚህ ትንሹን አቻችሎ አንተ ላጣቀው ትችላለህ። ኦርቶዶክስ ላይ ታርጌት አድርጌ የምሰራው ገባኝ። ስላደግኩባት ነው ምናምን ልትለኝ ነው። አንደኛ ገባኝ እኮ ስላደግኩባት ስላቆረብኩባት ድቁና ስለተሰጠኝ ነው። አንተ ጋር ግን እስልምናን የሚያውቁ በደንብ ከእስልምና ወደ ክርስትና የመጡ የበቁ አሉ። ከእስልምና አንተ ባታቅ ከነሱ እየተማርክ ቤት እየጋበዝክ ለምን ስለ እስልምና ኦርቶዶክስን በምታደርገው ደረጃ ሳይሆን ሩቡን ለምን እስልምና ላይ አትሰራም? እየነገርኩ ሆኒ በወር ውስጥ 4 ጊዜ ጥሪ አቅርቤላቸው አንድ ወፍ የደረሰ እኮ ሙስሊም የለም እኮ ነው ብዬምልህ አለ ብለው የሚሉ ከሆነ እኮ እያልኩ ነው። አሁን እዚህ እየሰማረ 3700 ሰው አለ ብሎ የሚል ከሆነ አለ ብሎ የሚል ከሆነ ያሉ ሙስሊሞች ካሉ ሲገቡ ከኔ ጋር የሚያወሩት በዚህ ጉዳይ ላይ ነው። እነሱ አምላካችን ብለው የሚጠሩት አላህ የብሉይ ኪዳንን የእስራኤልን ነቢያት መርቶ በመንፈሱ ትንቢት አናግሯቸዋል ብለው የሚሉ ከሆነ ከኢብራሂም ብለው ከሚሉት ከአብርሃም ጀምሮ ማለት ነው ሙሴንም ሆነ ኢሳያስን ሌሎችም በሙሉ ነቢያትን አናግሯቸዋል ብለው የሚሉ አይነት ከሆነ ይምጡና ከኔ ጋር ያወሩ። እስራኤልን ከግብፅ ምድር ያወጣው እና የመራው አላህ ነው ብለው የሚሉ ከሆነ መተው እስኪ ያወሩ ነው እያልኩ ያለሁት። መልካም ሰምታችኋል። ሙስሊሞች ጥሪ ቀርቦላችኋል። ጥሪውን ተቀብላችሁ የምትመጡ ካላችሁ እሰየው።